ስሪ አውትሳይድ አፕ የምንላቸው ካንድልስቲክ ፓተርኖች እነዚህም ደግሞ ቡሊሽ ሪቨርሳል ፓተርን ናቸው። የሚመሰረቱም ደግሞ ሌሎቹ በቀደም እንዳይነው ቦተም ኦፍ ዘ ፕራይስ ቻርት ላይ የሚመሰረቱት እነዚህ ፓተርኖች ደግሞ ምንድነው? ፈርስት ካንድል ኢስ ቤሪሽ ነው ፎሎድ ባይ ሎንግ ቡሊሽ ካንድል። መጀመሪያ ቤሪሽ ካንድል ይፈጠራል። ከዛም በኋላ ደግሞ አዘ ቦተም ነው የምናወራው። ፈርስት ካንድል ኢዝ ቤሪሽ። ከዛን ደግሞ ምንድነው በሎንግ ቡሊሽ ካንድል ነው። ይሄኛው ደግሞ በጣም ረጅም በሆነ ሎንግ ቡሊሽ ካንድል ከቨር ይደረጋል ማለት ነው። ይሄ ቤሪሽ ካንድሉ ፍሮም ቦት ሳይድ ነው። ኤንድ ላስትሊ ዘ ሰርድ ካንድል ኦፕን አባቭ ዘ ሃይስ ኦፍ ዘ ሰከንድ ካንድል ኤንድ ክሎዝ ሃየር ነው። እነዚህ ይሄኛው ቤሪሽ ካንድሉ በጣም ስትሮንግ ቢሆንም በሁለተኛው ቡሊሽ ካንድሉ ምንድን ናቸው ከቨር ይደረጋል ማለት ነው። የሱ የቤሪሽ ካንድሉ ኦፕን እና ክሎዙ በዚህኛው ቡሊሽ ኢንገልፉ ምንድነው ከቨር ይደረጋል። ሶስተኛ ደግሞ ምንድነው ሶስተኛ ይሄኛው ቡሊሽ ካንድል ሲፈጠር ከሁለተኛው ቡሊሽ ካንድሉ ጋፕ ይፈጥርና ሶስተኛው ካንድሉ ይፈጠራል ማለት ነው። እና ደግሞ ክሎዝ አባቭ ዛ ሰከንድ ቡሊሽ ካንድልስቲክ ነው ማለት ነው ክሎዝ የሚደረገው። ስለዚህ ስሪ አውትሳይድ አፕ የሚባለው ካንድልስቲክ በዚህ ሁኔታ ይፈጠራል። በአዘ ቦተም ኦፍ ዘ ፕራይስ ቻርት ነው የሚፈጠረው ነው ማለት ነው። እነዚህ ስሪ አውትሳይድ አፕ ፓተርን የምንላቸው ምንድናቸው? ፖቴንሻሊ ቡሊሽ ሪቨርሳል ናቸው። እነዚህ ደግሞ ሰጀስት የሚያደርጉት ምንድን ነው? ቢርስ ሀቢን ዲፊትድ ነው የሚያሳዩ ማለት ነው። ቢርስ እዚህ ጋር ቢርስ ማርኬት ዲፊትድ መሆኑ ነው። ስፔሻሊ በሁለተኛው ካንድልስቲክ የሚያሳየን ሁለት ከቨር ቡሊሽ ካንድል ከቨር መደረጓ የሚያሳየን ምንድን ነው? ይሄ ደግሞ ቡሊሽ ካንድሉ የሚያሳየን እነዚህ ካንድል በመዋጣ ነው ማለት ነው የሚያሳየን። ስለዚህ ይሄ ደግሞ ሶስተኛ ካንድሏ ደግሞ በሁለተኛ ቤሪሽ ካንድሏ ጋፕ በመፍጠሩና ክሎዝ አባቭ ዘ ሰከንድ ቡሊሽ ካንድል መሆኑ ስሪ አውትሳይድ አፕ ነው የሚፈጥረው ማለት ነው። ስለዚህ ደግሞ አንድ ጥናት እንደሚያሳየው ጥናቱ በቼሎሆ ፓርክ እና ስኮት ኤርዊን ቴትድ የሚባለው ጥናት እንደሚያሳየው በጥናቱ ፕሮፊታቢሊቲ ኦፍ ቴክኒክ አናላይሲስ የሚባለው ስሪ አውትሳይድ አፕ ፓተርንስ ሰክሰስፉል ሬት ኦፍ ምንድነው ሰክሰስፉል ሬታቸው ወደ 7% የሚለው ኢን ዘ ፕሪዲክቲቭ ማርኬቱን ያደርጋሉ ማለት ነው። ስለዚህ ተመልካቾቼ ይሄንን የሚመስል እንግዲህ ተመልካቾች ይሄኛው ጥናት እንደሚያሳየው አኮርዲንግ ቱ ዘ ስታዲ ቼሎሆ ፓርክ ስኮት ኤርዊን እነዚህ ብዙ ጥናቶችን ያጠኑ ሰዎች ናቸው። ዘ ፕሮፊታቢሊቲ ኦፍ ቴክኒካል አናላይሲስ በሚለው እነዚህ ስሪ አውትሳይድ አፕ ፓተርን የሚለው ሰክሰስፉል ሬት ያላቸው አፕሮክሲሜትሊ ወደ 7% ነው ማለት ነው። ኢን ዘ ፕሪዲክቲንግ ቡሊሽ ማርኬት ነው ማለት ነው። ይሄ ደግሞ በጣም ከፍተኛ ነው ማለት ነው። እስካሁን ይሄ ነው። ስለዚህ ይህን በመጠቀም በስቶክ ማርኬቲንግ በክራፕቶ እና በፎሬክስ ማርኬቲንግ ትሬድ ማድረግ እንደምንችል የሚያሳየን ነው ማለት ነው። ስምንተኛ ላይ የምናየው ደግሞ እንግዲህ ተመልካቾቻችን ስምንተኛ ላይ የምናየው ስሪ ኢንሳይድ አፕ ፓተርን የምንለው ነው የምናየው። እነዚህ ስሪ ኢንሳይድ አፕ ካንድልስቲክ ፓተርን የምንላቸው ደግሞ እነዚህም የቡሊሽ ሪቨርሳል ፓተርን ነው የሚያመለክቱት። እነዚህ ደግሞ የሚመሰረቱት በሶስት ካንድሎች እንደሆነ ነው የሚያሳየው። ፈርስት ካንድልስቲክ ኢስ ኤ ቤሪሽ ዋን ነው። ሁለተኛ ደግሞ ሰከንድ ዋን ካንድል ኢስ ቡሊሽ ማርኪንግ ዘ ትሬንድ ቼንጅ ኤንድ ተርድ ካንድል ኢስ ስትሮንግ ቡሊሽ ነው የሚፈጠረው ማለት ነው። እንደምናየው እዚህ ጋር ስሪ ኢንሳይድ አፕ የምንላቸው መጀመሪያ ቡሊሽ ካንድል ይፈጠራል። ቡሊሽ ካንድል ከተፈጠረ በኋላ ሁለተኛ ካንድሉ ደግሞ ቡሊሽ ካንድልስቲክ ነው፣ ግን ደግሞ ክሎዝ አባቭ 50% ኦፍ ዘ ፒሪየድ ካንድል ነው፣ ግን ክሎዝ አባቭ ዘ ፈርስት ቡሊሽ ካንድል 50%ቱን በላይ ነው መዝጋት ያለበት ማለት ነው። ሶስተኛ ደግሞ ቡሊሽ ቬሪ ስትሮንግ ቡሊሽ ማርኬት ነው። ክሎዚንግ አባቭ ዘ ፈርስት ካንድል ነው። ዘ ፈርስት ካንድል አባቭ ካረጋ ይሄኛው ምንድን ነው? ስሪ ኢንሳይድ አፕ ፓተርን ነው የሚባለው ማለት ነው። መጀመሪያ ቤሪሽ ካንድልስቲክ አለ፣ ሁለተኛ ደግሞ ቡሊሽ ካንድልስቲክ አለ። ይሄኛው ቡሊሽ ደግሞ ከመጀመሪያው ቤሪሽ ካንድል 50% በላይ ነው ክሎዝ ማድረግ ያለበት። ከዛ ደግሞ ሶስተኛ ደግሞ ቡሊሽ ካንድል ሆኖ ክሎዚንግ አባቭ ዘ ፈርስት ቤሪሽ ካንድል ነው መሆን ያለበት። ስለዚህ እንደዚህ አለ ቦታም ይሄንን ምንድነው ስሪ ኢንሳይድ አፕ ፓተርን ይፈጥሩናል ማለት ነው። እነዚህ ደግሞ ኢንዲኬት ምንድነው የሚያሳዩት? አት ቦታም ነው የሚፈጠሩት ብለናል። ሺፍት ኢን ዘ ማርኬት ሴንቲመንት ፍሮም ቤሪሽ ቱ ቡሊሽ
የሚፈጠርበት ቦታ ነው የሚያሳየን ማለት ነው። ዘ ኢኒሻል ቤሪሽ ካንድል ሾው ዘ ኢኒሻሉ የመጀመሪያ ካንድሉ ምንድነው የሚያሳየን ሴሊንግ ፕሬሸሩ በጣም ትልቅ እንደሆነ የሚያሳየን ግን ደግሞ ምንድነው ቡሊሽ ኦር ዘ ኒክ ሰከንድ ካንድል ምንድነው ግን ደግሞ ሁለተኛው ቤሪሽ ካንድሉ ምንድነው የሚያሳየን ቢርስ አር ሉዚንግ ዜር ግሪፕ ኦን ዘ ማርኬት ነው የሚያሳየን ማለት ነው። ግን አዘቶ አት ዘ ቦተም ስለሆነ ነው ማለት ነው እዚህ ላይ የምናየው። ከዛም በኋላ ዘ ሰርድ ስትሮንግ ቡሊሽ ካንድል ኮንፊርም ምን ያደርግልናል ደግሞ ሶስተኛ ላይ ይሄኛው ስትሮንግ ቡሊሽ ካንድሉ ምንድነው ኮንፊርም ያደርግልን ሲግናሊንግ ዛት ዘ ቡልስ ሃቭ ቴከን ኮንትሮል ድራይቪንግ ዘ ፕራይስ ሃየር ነው። እዚህ ላይ ሶስተኛ ካንድል ሱ ምንድነው የሚያሳየን ባየሮች ኮንትሮል በማድረግና ከዛን ደግሞ ፕራይስ ወደ ላይ እንደሚነዱት ነው የሚያመለክተን ማለት ነው። አንዳንድ ጥናቶች እና ሪሰርች ፔፐሮች the efficiency of technical analysis የሚለው ጥናት እንደሚያሳየን ባይ አንድሪው ሃሪ ማመስኪ እና ጂንግ ዋንግ ጃፓናዊ ፐብሊሽድ በተደረገ ጆርኒ ኦፍ ፋይናንስ ላይ the successful rate attributed to the three inside up pattern was approximately ወደ 64% የሚሆን predicting bullish reversal ማርኬትን ያመለክቱናል ብሎ ነው ያስቀመጡት ማለት ነው በጠኑት ጥናታቸው። ስለዚህ እነዚህ three inside up patternን በመጠቀም ትሬድ በማድረግ ውጤታማ መሆንም እንደምንችል እነዚህ ጥናቶችና ሌሎችን ሶርስን በማንበብ እናገኛለን።